እንዴት ነህ አባት? ደህና ነኝ። ሁሉ ሰላም ነው አለው። እግዚአብሔር ይመስገን። በእናንተ ላይ ያለው እግዚአብሔር የተመሰገነ ይሁን። እግዚአብሔር ይመስገን። እንዴት አለ? እግዚአብሔር ሁሉ ሰላም ነው? ሰላም ነው። እንዴት ነው? ቀና በላ። ኧረ ቀና በላ። ጉልበት ይሰማል እኮ ወንድሜ። ችግር የለውም የኔ አባት፣ ችግር የለውም። እሺ እሺ። የኔ አባት። አቤት። አማን ጋር ነው የምትኖረው? ብቻዬን ነው የምኖረው እዚህ። አዎ። እናት አባቶች ሌላ ቦታ ናቸው? ጋይንት ናቸው። እናት አባት ጋር አብረህ አትኖርም? አይኗ ጠፍቶ 7 አመቷ ነው የሷ። የማን? የእናቴ አይኗ ከጠፋ 7 አመቷ ነው። አሁን ከሷ ላይ የመደረው ከበደኝና እኔ ወደዚህ መጣሁኝ። ወደዚህ መጥቼ ዝም ብዬ በከበረንዳ ላይ እንዳልቀመጥ ጨነቀኝ። ወለልጄ ነው ያለው። እዚህ ቤተሰብ የለኝም ጭራሹን። እነሱ ያሉ ጋይንት ነው። ሰውየውም የደከመ ነው። እሷም አይኗ ጠፍቶ ዝም ብላ አብሳይም የላትም ጭራሹ። እርፍም ብዬ አልበላም። ራሱ ምንም ስበላ እርፍ ብዬ አልበላም ጭራሹ። ምን ነው አጋዥም የለኝም። ምን እንድናግዝ ነው የምትፈልገው? አሁን እናትክንም ደስ እንዲላት ለእናትክም የሆነ ነገር ዘላት እንድትሄድ። እሺ ያማ ወንደስ ይለኛል እንጂ አይከፋኝም። ወንደስ ይለኛል። እሷም ትመረቃቸዋለች፣ እኔም እመረቃለሁ። መቼም እንግዲህ የ40 ቀን እድል ስለሆነ 7 አመት ሙሉ አይን መጥፋት ማለት ሌትም ጨለማ ቀንም ጨለማ አይጣላይ ድረስ ዘመዶች ጭንቅ አረገኝ። እኔ ሀሷ ላይ እኔ ተደርቤ ብዬ ወጣሁኝ። የኔ አባት አይዞህ። እሺ ስለዚህ እኛ ትንሽ ነገር እናግዝህ። እሺ ወንድሜ። እሺ ይችን ያዝልኝ። እግዚአብሔር ይስጥልኝ። 5,000 ብር ናት። እሺ እግዚአብሔር ይስጥልኝ። እግዚአብሔር የተባረከ ያርግልኝ። አሜን። አገሩን ይባርክልኝ። ይችን ደግሞ ያዝልኝ። 10,000 ብር ናት ጨምራል። እግዚአብሔር ይባርክልኝ። አሜን። ጤናችሁን ይስጣችሁ። አሜን። ክፉ ያገኛችሁ። አሜን። እኛ እንላካለን። እሺ አርሱ እየተባልን። እሺ ይሄንን ይላኩልህ ሂሩተ ማርያም፣ ወልደ እስጢፋኖስ፣ ብሩክቲ ማርያም ናቸው። እነሱን መርቅልኝ። እሺ እሺ ማረቃቸዋለሁ ወንድሜ። ይችን ደግሞ 5,000 ብር እጨምረ 20,000 ብር ይሁን። ይችን ደግሞ አበራሽ ትባላለች 5,000 ብር። እሺ አጠቃላይ 20,000 ብር ማለት ነው። እነሱን መርቅልኝ። እግዚአብሔር ይስጥልኝ። አሜን። እግዚአብሔር ይስጥልኝ። አሜን። ክፉ አይንካችሁ። አሜን። መልካም አይለፋችሁ። አሜን። ጤናችሁን ይስጣችሁ። አሜን። እግዚአብሔር ይባርካችሁ። አሜን። አገሩን ይባርከው። አሜን። አገሩን ይቀድሰው። አሜን። እናንተም በድንገት የተገናኘነውን የሰላም መገናኘት ያድርግልን። አሜን። ጤናችሁን ይስጣችሁ። ይሁን ሁላ ሸም ይሁን ሁላ አካሄድ ያሳዝኗችሁ ስለሆነ ድረስ እግዚአብሔር ይባርካችሁ። እግዚአብሔር አገሩን ሰላም ያድርግልን። አሜን። አገሩን ጥጋብ ገበያውን አማን ያድርግልን። አሜን። እግዚአብሔር ይስጥልን ወንድም አለምዬ። አሜን። ታው ችግር የለውም። እሺ እሺ ወንድም። እሺ እሺ ያሳ